አደከምኳቸው አይደል? ቆይ ለዚህ ቤት ብዙ ዕቃ እንዳለው ሰው ሰራተኛ መቅጠር አስፈላጊ ሆነ? እንደዛ ሳይሆን እኔ ሰራተኛ ያስፈልገኛል። ትብቃን ብትሆኚ ዛሬ እንደሪና ነገ ደላላ ጋር ሂጂ። እንዴ ለምን? ምን ነው ናቲ? አይ ትብቃ፣ እያወቅሽ አሁን ላይ ደሞዝ የሚያስከፍል ገቢ የለኝም። በዛ ላይ ደግሞ ሁሉንም ነገር ታውቂያለሽ። ንብረቴን ሀብቴ እንዳለ ተወርሻለሁ። ስለዚህ አንቺ ደግሞ ደሞዝ ያስፈልግሻል። በቃ ነገ ደላላ ጋር ሂጂና ስራ ፈልጊ። አይ ናቲ፣ አንተ ለእኔ ከአሰሪና ሰራተኛ በላይ ቤተሰቤ ነህ። ያን ሁሉ ነገር ለአባቴ ያድርገህለት አሁን ጥዬ ብሄድ ፈጣሪ ይቅር አይለኝም። ተይ ትብቃ፣ ያኔና አሁን እኩል አይደለም። ነገ ስራ መጀመር አለብሽ። አይ በፍጹም እኔ አንተን ማገልገል አይሰለቸኝም። ብር ምን ትርጉም አለው? ዋናው ሰው ሆኖ መገኘት ነው። ሲቀጥል አንተ